ሄሎ ደስትሊ አቤል አዲሱ ተጋቡ ደስታ ወንድም አለ እንዴት ነህ? አሎ ለማን አሎ ሁሉም ሰላም ሁሉ ሰላም እንዴት ነው? ደህና ነህ? ደህና ነኝ። ኧረ ምንድነው ረስተኸኝ? የሆነ ቀን ስደውልልህ እኮ አይሰራም ስልክ። ማርያምን በእጄ ተመቷል ምናምን ሰምቼ ያንም ጭምር እና እንዴት ነህ? አለሁልህ አባቴ ደህና ነህ? ሁሉ ሰላም እንዴት ነው? ሁሉም ሰላም። አማን ነው? የቱ ነው? ሙገር ነው? አሁን ተሻግሬ። ኦኬ። እና አማን ጋር ተሻግረህ? የሆነ ሰው ጋር እንትን ኧረ እኔ እኮ ለመሻገር ችግር የለብኝም። አይ ተጠንቀቅ። ዞሮ መሻገር ሆነ ምንም ኖርማል ስለሆነ እዛ አካባቢ ያለው የኛ ስለሆነ ችግር የለውም። ደህና ነህ? ሰላም ነኝ። ሁሉም አማን ሁሉ አማን ነው። አንተ ጋርስ እንዴት ነው? ጤናህን ምናምን? ሰላም ነኝ እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ነህ? ደህና ነኝ። ምን አዲስ ነገር አለ? ሁሉ ሰላም? ሁሉም ሰላም። ምንም አዲስ የለም። መኖር ይቀጥላል። መኖር ይቀጥላል። አንድነቱ አላለቀም። ኧረ ተው ያበሳጫል። ተው ምንም የለም። ማርያምን የሚሆን አይመስለኝም። እግዚአብሔር ምን ጭቅጭቅ አለው? ጭራሽ ዝም በማይሆን ነገር ነው። ተው ዝም ብለህ ብዙ ፖለቲካ አለ። ቆሻሻ የሆነ ፖለቲካ አለ። ማርያምን ዘሜ እንትን አይልም ምናምን ብለዋል። ወደዛ ምድረ ጎጤ ጎንደሮች የኛ ይልበተናል እሱ መሪ ሆነ ምናምን ፈረባ ገብርኤልን ብዙ የሚያስጠላ እንትን አለው። ዝም ብለህ እር ነው የሚያደርግ እና እኔም እኮ የሰማሁ መስሎኝ ነው እሱ ልጠይቅህ። እንዴት ኧረ እንዲሁ አፈሪ ብሎ እንቱ እንዲሁ ኧረ እንዲሁ ተው ዝም ብሎ ብሽቅ ገና ሰፈር ያልዘለለ ትግል ዝም ብሎ የታገደ ሁሉ ስንት ወንድሞቻችንን ገብረን በጣም አይደለም የምንጎዳ እኮ እኛ ብቻ የለንም። ባይዘው እነሱ ተጎጂ ስማ አንድ ነገር ልንገርህ። አማራ ፋኖ በጎጃም እኮ ወጥ የሆነ ድርጅት ነው ያለው። እኛ እኮ ጭራሽ ልንጎዳ ሁሉ አንችልም። እዛ እርስ በርስ እንኳን የማይስማማ መጀመሪያ እርስ በርሱ ይስማማ። አገረ ፈርከታ በሽተኞች ናቸው። አንተ በእግዚአብሔር በሽተኛ የሚሞት ሰው ጉዳዩ ያልሆነ በሽተኝነት ነው እንጂ አቤል ይሄ እኮ የህሉና የእንትን ጉዳይ እንዴት በእኛ እድሜ ነው እንጂ የሚቀልድ እሱ ገንዘብ እየያዘ ስልጣን እንዴ እንትን ይላቸው እንዴ ፍራፈሪ ብሏቸው የሀገር ፎከታን እሱ ዲያስፖራ ምንም ገንዘብ ይላክለታል። እኛ እዚህ አረቂ እየጠጣን ወይ ትግሉ አንድ ቀን ጥይት ይበላናል ወይ አረቂ ይገለናል። በእኛ እድሜ እኮ የሚያሾፍ እኛ እኮ ወጣት ነን። እነሱም እድሜውን ጨርሶ አይደል በዚህ ትግልም እንዴትም ብሎ የሚፈልገውን የሚያምረውን እንትን እያለ ሊኖር ነው። የሀገር ከካም ምንም ታሪክ የሌለው ሁሉ በጣም ትግሉን እኮ እንደ ትግል የጀመረው ባይዙ ጎጃም ነው እና ግንባር ቀደሙ ነው። ይኸው በእነሱ ምክንያት ዛሬ አዴት ወደ 5 ልጆች ነው ምናምን አጣን እኮ። ኧረ የሚገርም አብሮኝ የነበረ ማርያምን እሱ የደጉ በላይ ዘመቻ የብርጌዱ ዘመቻ ባህር ዳር ብርጌድ የነበረ ምህረት የሚባለው ዘመቻ መሪያው ደጋዳሞት አብሮን የነበረ ምናምን ጀለሲ እኔ በቃ አብረን መጀመሪያ ስሞት አብረን ነበርነ ምናምን ብዙ ነገር አልወረ አረቂ እየጠጣሁ ነው ወጣብ ይብጭ የማንም መከካም አንተ እኔ አምሯቸውም ቢያንስ አይበላቸውም። ግን የማንም መከካም እንደዚህ የሰው ህይወት በጣም እሺ ኖርማል ያ አቤል አሁን እሺ ጥለነው እንግባ የለ ከዛ በኋላ ስልጣኑን መቼ አገኙታል? ኧረ ተውና ወይ እንሞታለን ወይ እንደ ጎጃም አሸንፈን ባህር ዳር እንይዛለን፣ መተከል እንይዛለን። እዛ አንድ ምን ያገር ስኳድ ማስወጣት ነው ዝም ብለህ ምንም ለምንም አይጠቅሙም። አንተ በጣም በሽተኛ ናቸው። እና የእናቴ ዘመዶች እንዲያስጠሉኝ እንዲያስጠሉኝ አንዳንዴ በቃ ደግሞ ተስፋ የሚያስቆርጥ ጎጃም አይገዛንም። ጎጃም አይገዛንም። የሆነ ታሪክ አለ በላይ እንደዚህ ምክንያት እነሱ ምንም ዋሱማ ምን እሱንም አሰቅለውት ነው ያስገደሉት እኮ። አሁን እኮ ያን ታሪክ ሊደግሙብን እኮ ነው። አንተ እንደሆነ አሁን እኮ ያ ታሪክ ይደገማና ቢል ካልተሳከለና ስራው በታምር ቀይ መስመራችን ነው። እኛን ሰማ ዝሮ እሱን ማን አባቱ ማን ያለቀው ያልቃል እንጂ እዛው ማበቀር አሁን 3 ወር 4 ወር ትግል እንትን ብለው እኛ 2 አመት ሙሉ መከራ እያየን ኧረ ተውማ እንደኛ እንኳን አንተ የአንደኛ ክፍለ ጦርን ያክል እኮ ሰው አልገበረም እኮ እርስ በርስ የሞተው